ወያኔ ስሁት ጂኦፖለቲካል ቀመርና የተከናነበው ከባድ ኪሳራ ሰሞኑን ወያኔ በሸረሪና በኩል ስሁት በሆነ ጂኦፖለቲካል ቀመር ላይ ተመስርቶ በከፈተው ጦርነት እንኳን በእውኑ በህልሙ አስቦት የማያውቀው ከባድ ምት መሰባበርና መውላለቅ ደርሶበት የቀን ቅዠት ላይ የጣለው ሲሆን ከባድ ወታደራዊ፣ ፖለቲካዊ፣ ቁሳዊ፣ ሰብአዊ ኪሳራ አከናንቦታል። እዚህ ላይ የወያኔ ቀመር ምን ነበር ብሎ መጠየቅ ተገቢ ነው። ወያኔ በሸረሪና በኩል ጦርነት ሲከፍት ታሳቢ ያደረጋቸው ቁልፍ ጉዳዮች እነማን ናቸው? ጦርነቱን በሸረሪና በኩል የከፈተበት ዋነኛ ምክንያቶች፣ አንደኛ በቀጥታ ከትግራይ ጋር በሚዋሰኑ አካባቢዎች ወያኔ ጦርነት ቢከፍት አሁን በስሩ ያለው ሰራዊት በህዝቡ እንቢተኝነት በአፈሳ በግዴታ ጦርነት የታነቀ በመሆኑ በቀላሉ ሊበታተን ይችላል። የትግራይ የሰላም ኃይል የሚባለውም ጦርነቱን ሊቀላቀል ይችላል። በአንድ ጊዜ በበርካታ የትግራይ አካባቢዎች ጦርነት ሊነሳና የራሴ ጀሌና ወታደር በቀላሉ ሊፈራርስና ሊበታተን ይችላል። በዚያም ላይ ቀሪዎቹ ደጋፊዎችም ጦርነትን ወደ ትግራይ አመጣ ብለው ፊታቸውን ሊያዞሩብኝ ይችላሉ ብሎ በማመኑ ነው። ሁለተኛ በሸረሪና በኩል ያሰማራው ሰራዊት ከትግራይ መሬት ርቆ ያለ የሚሸሽበትና የሚሸሸግበት የሚደበቅበት ደጀንና ህዝብ ስለሌለው ለራሱ ሲል ወጥሮ ይዋጋልኛል ብሎ ስላመነ ነው። ሶስተኛ በሸረሪና በኩል የምከፍተው ጦርነት ከተሳካና ሁመራን ከተቆጣጠርኩ ወልቃይትን ከያዝኩ አሁን የካደኝና የራቀኝ ሁሉ ውጤቱን አይቶ ይደግፈኛል ብሎ በማመኑ ነው። አራተኛ በአካባቢው ያለው የሱዳን ጦርነቱን ሊቀላቀለኝና ሊያግዘኝ ይችላል። ያም ሱዳን ጦርነቱን ከተቀላቀለች እሷን ተከትለው ኤርትራና ግብፅም ጦርነቱን ይቀላቀሉታል። ያም ጉዳዩን ቀጣናዊ ጦርነት አድርጎ ዓለም አቀፍ ተጽዕኖ እና አቅም ይፈጥርልኛል። ዓለም አቀፍ ትኩረት ይስብልኛል። የዓለም አቀፉን ማህበረሰብ ድጋፍ ያስገኝልኛል። ኮርቻ ተሸካሚ ባሪያይንና አህያይን የአማራ ጽንፈኛን ያነቃቃልኛል በሚል ቀቢጸ ተስፋና ስሁት ጂኦፖለቲካል ቀመር ተነሳስቶ ጦርነት ከፍቶ ከ24 ሰዓት ባነሰ ጊዜ ውስጥ ተወቅቶና ተደምስሶ ሙት ቁስለኛና ምርኮኛ ሆኖ ሸረሪናን ተቀምቶ ድምጥማጡ ጠፍቶ አዲግራት ድንኳን ተክሎ ከሻዕቢያና ከሽማግሌዎቹ ጋር እየተላቀሰ ይገኛል። እዚህ ላይ መጠየቅ ያለብን ቁልፍ ጥያቄ ቢኖር ወያኔ የሰራው ጂኦፖለቲካል ስህተት ምንድነው የሚለውን ነው። ወያኔ ጦርነቱን በትግራይ ድንበሮች አካባቢ ቢጀምር የራሴ ሰራዊት ይበተናል፣ ይከዳኛል ብሎ ማሰቡ ትክክል ነው። በኃይልና በአፈሳ የተሰበሰበ ሰራዊት ጸንቶ ሊቆምና ሊዋጋ አይችልም። የትግራይ የሰላም ኃይል ጦርነቱን ሊቀላቀል ይችላል ብሎ ማሰቡም ትክክለኛ ግምገማ ነው። የወያኔ ስህተት የሚጀምረው አርሚ 70 የሚባለውና ሌሎች የመሸሻና የመክዳት አማራጭ የሌላቸውን ወጥረው ይዋጋሉ ብሎ ማሰቡ ነው። በጦርነት ውስጥ አሸናፊ የሚያደርግህ የምትዋጋበት ዓላማ፣ ወታደራዊ አቅምህ ወይም ፋየር ፓወርና የምትገጥመው ኃይል አቅምና ቁርጠኝነት እንጂ የምትሸሸግበት አማራጭ ማጣትህ አሸናፊና ጽኑ ተዋጊ አያደርግህም። ይህ የወያኔ አንዱ ስህተቱ ነው። በሌላ በኩል ደግሞ ጽምዶ በሚለው ውስጥ አጋር ያደረጋቸውን ሱዳንን ወደ ጦርነቱ ጎትቼ ባስገባት ግብፅም ተከትላ ትመጣለች፣ የአየርና የከባድ መሳሪያ ድጋፍ፣ ሌሎች ወታደራዊ እርዳታዎችንም ታደርግልኛለች ብሎ ማመኑ ነው። የግብፅ ወታደራዊ፣ ፖለቲካዊ፣ የስለላና የቴክኖሎጂ መጠነ ሰፊ ድጋፍ ያደረገችለት የአልቡርሃን መንግስት መቼ ለድል በቃ? ከወያኔና ከሻዕቢያ ወታደር ተከራይቶ ከመዋጋት መቼ አዳ ነው? ለራሱ በከፍተኛ የወታደር እና ወታደራዊ ቁሳቁሶች ረሃብ የሚሰቃየውና በነፍስ ውጪ ነፍስ ግቢ ትንቅንቅ ላይ ያለው የሀገሩን በርካታ ቦታዎች በአርኤስኤፍ የተቀማው የአልቡርሃን መንግስት ምን ይሁን ብሎ በየትኛው አቅሙ ከኢትዮጵያ ጋር ግብግብ ይገጥማል? ጦርነት ውስጥ ይገባል? ግብፅ ከፈረሱት ጎረቤቶቿ ሊቢያና ሱዳን የሚመጣው የጸጥታ ስጋት፣ ሳውዲ አረቢያን እያንቀጠቀጡ እና እየቀጠቀጡ ያሉት፣ ቀይ ባህርን እያናወጡ ወደ ጦርነት እየጎተቷት ያሉት የየመን ሁቲዎችና ኢራን የፈጠሩት ስጋት፣ በሲናይ በረሃ ቀን የሚጠብቁት የበደዊን ሚሊሻዎች የፈጠሩባት ስጋት፣ በደቡባዊ ግብፅ የሚገኙና ጭቆናው የአመፅ በር ላይ ያደረሳቸው ጥቁር ግብፃውያን ሊያፈነዱት የሚችሉት ድንገተኛ ሁከትና አመፅ እንደ ንፍፊት ወጣጥሯት የምትገኘውና ያለችው ግብፅ ምን ቦጣኝ ብላ አልቡርሃንንና ወያኔን ተከትላ ከኢትዮጵያ መንግስት ጋርና ከኢትዮጵያ ጋር ጦርነት ውስጥ ትገባለች?
የግብፅ ስሌት ሻዕቢያንም ወያኔንም የአማራ ጽንፈኛንም ወዘተ የተቻለውን ያህል ኢትዮጵያን እንዲበጠብጡላት የግብፅ አሽከርና ኮርቻ ተሸካሚ እንዲሆኑ እንጂ መንግስት እንዲሆኑ አትፈልግም። ይህ ለደንቆሮው ወያኔ ብዙም ግልጽ አልሆነለትም። በሌላ በኩል ሻዕቢያ በፕሪቶሪያው ስምምነት ተናዶ ተቆሊፍና ብሎ ወያኔን የማጥፋት እቅዱ በመበላሸቱ የተበሳጨው ወያኔን ለዘላለም አሽከሩና ገረዱ አድርጎ ለማኖር እንጂ ለመንግስትነት እንኳን ሊያበቃው ሊያስበው አይፈልግም። ጽምዶ ሲል ራሱን በግርድና ለሻዕቢያና ለወያኔ ፈቃደኛ ባሪያ ሆኖ ያስገባውና የገባው የዘመነ ካሴ ፋኖ ራሱን ትልቅና ተጣማሪ አድርጎ ቢያስብም ወያኔና ሻዕቢያ የአማራ ጽንፈኛን ከግቢ ባሪያነት ያለፈ ዕውቅናና ቦታም አይሰጡትም። በየትኛውም የውሳኔ ሰጪነት ቦታም በምክርም በዝክሩም አያስገቡትም። እሱ ብቻ ሳይሆን የአማራ ጽንፈኛ በራሱ ሕዝብ ተንቆና ተተፍቶ ተራ ሌባና ዘራፊ የወያኔ አሽከር ለመሆን በመፈለጉ በአቅም እጦት ለወያኔ ግርድና የገባ ጥገኛና ተባይ መሆኑን ሻዕቢያና ወያኔ ስለሚያውቁ በሸረሪና በኩል ጦርነት በመክፈት ይህንን ደደብ የአማራ ጽንፈኛ ትንሽ መነቃቃት እና ነፍስ ሊዘራበት ይችላል ብሎ ወያኔ በማሰቡ ነው። ራሱ ወያኔ በተከናነበው ከባድ ኪሳራ እና አስደንጋጭ ሽንፈት የተነሳ እንኳን ሁመራ ሲገባ በአሽቃባጭነት ሚዲያዎቹ ሊያነቡትና ሊያስነብቡት የነበረው መግለጫ መቀመጫቸው ውስጥ ወጥተው ከሶሻል ሚዲያ ቀለብተኛ ሚዲያዎቻቸውና ከአስመራ ጌቶቻቸው ጋር ድንኳን ተክለው እየተላቀሱ ያዙኝ ልቀቁኝ ማለቱን ትቶ ድረሱልኝ ገላግሉኝ ጩኸቱን ተያይዞታል፣ አቅልጦታል። ለወያኔ ውርደት ክብሩ ልብሱ ጌጡ በመሆኑ ከቀረርቶ ወደ ኡኡታ መሄድ አያሳፍረውም። ለማንኛውም የወያኔ ስሁት ቀመርና የተከናነበው ከባድ ኪሳራ ከብዙ በጥቂቱ ይህንን ይመስላል። ብራቮ መከላከያ፣ ብራቮ የተከዜ ዘብ። ለአሁኑ አበቃው። አመሰግናለሁ።